እጅግ በጣም ወደዋታል። ግን እንዴት ሆኖ መውጣት እንዳለባቸው በሚያስቡ ሰዓት ሊቀ መልአክ ቅዱስ ሚካኤል አንድ 60 ክንድ ርዝመት ያለው ዘንዶ አዝዞላቸው ይሄ ዘንዶ ተሸክሞ ከላይ አድርሷቸዋል። ልክ ከላይ እንደወጡም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው ቢያመሰግኑ ከሰማይ ሰማያዊ ህብስት ወርዶላቸው ተመግበዋል። እኒህ ቅዱስ አባትም ምናኔን በኢትዮጵያ በማስፋፋታቸውና ሥርዓቱን በማስተማራቸው አቡሆሙ ለመነኮሳት ዘኢትዮጵያ ይባላሉ። የኢትዮጵያ የመነኮሳት አባት ማለት ነው። የኢትዮጵያው ቅዱስ ንጉሥ ቅዱስ አፄ ገብረ መስቀልና ቅዱስ ያሬድም ወዳጆቻቸው ነበሩ። በየጊዜውም እየሄዱ ከእሳቸው ጋር እየተባረኩ ይመጡ ነበረ። እኒህ በሀገራችን ስም አጠራራቸው ከከበሩ ቅዱሳን አንዱ የሆኑና ሰማያዊ ህብስት ከሰማይ የወረደላቸው ሕዝቡን ቅዳሴ ቀድሰው ያቆርቡ የነበረ ወላጆቻቸው ዘሚካኤል፣ በበረሃ ያሉ ጓዶቻቸው ደግሞ ገብረ አምላክ፣ እኛ ኢትዮጵያውያን ደግሞ አቡነ አረጋዊ ብለን የምንጠራቸው ሞትን ያልቀመሱት የተሰዓቱ ቅዱሳን ከአቡነ ጰንጠሌዎን ጋር መሪ የነበሩ ታላቁ አባታችን አቡነ አረጋዊ ዘሚካኤል ነገ ጥቅምት 14 ሞትን ስላልቀመሱ ወደ ብሔረ ሕያዋን የተሰወሩበት ዓመታዊ በዓላቸው ነው።